እውነተኛው ጠላት ትልቁ ጠላት ዲያብሎስ ላይሆን ይችላል። የራስህ የወደቀ ሥጋ ምኞት፣ ፍላጎትና ትዕቢት ነው። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ሥጋ ሊገድልህ ይፈልጋል። ቅዱስ ይስሐቅ ሶርያዊ እንዲህ ጽፏል። ሰው ኀጢአትን እስካልጠላ ድረስ ፈጽሞ አያሸንፈውም። ኀጢአት ድክመት አይደለም፣ መንፈሳዊ በሽታ ነው። ካልታከመ ወደ ሞት ይመራል። ለምን ብቻችንን ማሸነፍ አንችልም? ሥጋን በራሳችን ኃይል መዋጋት አንችልም? የግብፁ ቅዱስ መቃርዮስ እንዲህ ይላል፣ በራሷ የምታምን ነፍስ በቀላሉ ትሸነፋለች። ድል የሚመጣው በእግዚአብሔር ጸጋ፣ በትሕትናና በእግዚአብሔር ኃይል ነው። በሥጋ ላይ እውነተኛ የጦር መሣሪያዎች ዕለታዊ ንስሐ፣ የልብ ጸሎት፣ የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኀጢአተኛውን ማረኝ፣ ንስሐና ቅዱስ ቁርባን፣ በትሕትና መጾም፣ የኀጢአትን አጋጣሚዎች ማስወገድ፣ ቤተ ክርስቲያን አለመቅረት። እነዚህ ጠቃሚ ምክሮች አይደሉም፣ መንፈሳዊ የጦር መሣሪያዎች ናቸው። የኢየሱስ ክርስቶስ ስም ኃይል በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ቅዱስ ዮሐንስ ሲልማከስ እንዲህ ጽፏል፣ ጠላቶቻችሁን በኢየሱስ ክርስቶስ ስም ግረፉ። ራስህን ፈትሽ። የትኛው ስሜት ነው በጣም የተቆጣጠረ? መቼ ነው የምትወድቀው እና ለምን? በግልጽ ተናዘሃል። እግዚአብሔርንም ባለምኑት ማፈር ሳይሆን እውነተኛ ሐዘን። ሥጋ ሊሰቀል ይችላል። ቅዱስ ጳውሎስ እንዲህ ይላል፣ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና። የራሱን ፈቃድ የገደለ ሰው የተባረከ ነው። ተስፋ አትቁረጥ፣ በጣም ሩቅ አይደለም። ሥጋ ጠንካራ ነው፣ ክርስቶስ ግን ይበረታል። ለእርሱ አሳልፈ ስጠው። በየቀኑ ታገል፣ በምሕረቱና በረድኤቱ እመን።